ሸጋዋ ወርቀዋ የኔ አገር ወሎ ነው አቦ የመሐባ አገር ዱባይ ይስማማ መለወጫ ያድርግልን ውለድ አግባ ክበድ በቃ እንደው ሰላም አለይኩም ውድ ፋሚሊዎች እንደምን አላችሁ እንደምን ከረማችሁ አላችሁ ሁሉ ሰላም ሁሉ መልካም ያው እንግዲህ ዱባይ ከገባው በኋላ መግባቴን አልሰራውም ማሚ ዩቲዩብ ላይ ስላያችሁት አንዳንድ ቲክቶክም ላይ ስለሰራምብኝ ነው ለማንኛውም ያው ዱባይ በሰላም ገብቻለሁኝ እና ውድ ፋሚሊዎቼ ዛሬ ከኢትዮጵያ ከመጣው ዱባይ ላይ የመጀመሪያ ቪዲዮ ነው በኔ ቻናል ማለት ነው በማሚ ሳም በኔ ቻናል በማሚ ሁለት ቪዲዮ አለን ለማንኛውም ዛሬ ምንድነው መሰላችሁ ያው ከኢትዮጵያ ስትመጡ እንግዲህ አንዳንድ የምትይዙ ስጦታዎች አሉ አንዳንድ ነገሮች አሉ ዛሬ ሁላችሁም የኔ ፋሚሊዎች ሁላችሁም ናችሁ ማሚን ያው ማሚ ዩቲዩብ ማለት ነው ሰርፕራይዝ እናደርገዋለን አብረን ነው የምናደርገው እናንተ ጋር ይጀለት የመጣው ስጦታ አለ ያን እንሰጠዋለሁኝ ምንድነው የሚለውን ደግሞ እናንተ ጋር ነው የምናየው ያው አሁን እኔም እንደምታዩት እንደዚሁኝ ነው በኋላ አጋጣሚው ተቀይሮ ልቀየርባችሁ ይችላል አይታወቅም ስለዚህ እሱን ስጦታ አብረን የምንሰጥ ይሆናል ሁላችሁም እንግዲህ ሴቶች በጭብጫቦ ነው የሚባለው ለማንኛውም ሁላችሁም ላይክ ሼር አድርጉልኝ ከዚህ በኋላ ደግሞ የተለያዩ ኮንቴንቶችን እየፈጠርን ኢንሻአላህ እንሰራለን አንዳንድ ስራዎችን ወደፊት ከሰራው ሳውቃችኋለሁ እዚሁ መስመጥ ያልቀረም ዱባይ እዚሁ ቅርቅር እያለኝ ነው እና ላቡ አይጠየቅም እሱን አትዩት ለማንኛውም ቪዲዮ ላይክ እያደረጋችሁ ወደፊት ደግሞ አንዳንድ ስራዎችን ከጀመርኩኝ እንድም ደግሞ በተለይ ካርጎ ጋር ተያይዞ ሀገር ቤት የምሰጣችሁ መረጃ ስላለ ስለዛም ድንገት ላቀበላችሁ ይችላል ለማንኛውም አሁን ወደ ሰርፕራይዝ እንሄዳለን ማሚ ዩቲዩብ ወደ መድረክ ሲመጣ በጭብጫቦ ተቀበላላችሁ ይመቻችሁ ማሚ ሰላም አለይኩም እንደምን ሰላም ወአለይኩም ሰላም ወራህመቱላህ አረ በተካሻ ነው እንዲዘንድሮ እንደዚህ አታቁም እንዴ አላችሁ ነቅታችኋል አላችሁ ነቅታችኋል ኑሮ ከቶ ዱባያችሁ ከቶ እንደ ሙቀት ሊገለን ነው አዎ እንደውም ይሄ እኮ አሪፍ ቦታ ነው አሪፍ አየር ይሄ ማሻአላ ነው እንግዲህ ካሜራማኑ እየቀረጸ ነው ምንድነው ዛሬ ሆነ ትልቅ ስጦታ አለ ይገርምሃል ሙክት ይዤ መጥቻለሁ ከኢትዮጵያ ሙክት ይዤ መጥቻለሁ ሙክት ከነለብስ ነው ሙክት ከን አይደለም ዋናው ስጋው ነው ካርጎ አድርጌ ያመጣ ስጋው ነው እና ውድ ፋሚሊዎቼ ለማንኛውም ስጦታው እዚህ ውስጥ ነው ያለው እየቀለድክ ነው የምሬ ነው የሚታጠብ ልብስ መስሎኝ እኮ ስቶፍ ነው ፌስታል ስላመጣሁት ነው እንዴ የፌስታል ነው ይሄ የገባ ለምን መሰለህ ይሄ እንደዚህ ያረኩት አይደለም የዱባይ ፌስታል ሆነብኝ እንዴ እኔና ከዱባይ መግዛልችን ፌስታል የኔ ፌስታል ተቀደደ ኢትዮጵያ አውሮፕላን ውስጥ ለማንኛውም ይሄ ስጦታ ነው ገባ ይሄ ትልቅ ስጦታ ነው አይናቅም ነገር አዎ ለርሶ ነው አራ ሁላ በያጠመቀን ነው ቶሎ እንበል ማይ ነገር ለማንኛውም ይሄ ስጦታ ይሄን ይመስላል ያው ፋሚሊዎች ነግራቸው ለመጀመሪያ ኢንትሮ ላይ ይሄን ስጦታ እንግዲህ ፈተህ በደንብ ነገር የሚታየውን አይተህ እነሱን ደግሞ መተ ሰርፕራይዝ ታርጋቸዋለህ ይሄው ስጦታው ቸባርጉልኝ ጋይስ ስጦታው ይሄን ይመስላል የምሬ ፈታና ይወስኪ ኦ ማይ ጋድ እነሱ ፊት አትፈታም የለኝም ነበር የለኝም ወላሂ በን አብሽር ይሄ በጣም ምርጥ ስጦታ ነው ያስባለሁ ኢንሻአላህ ቆይ ጋይስ እና ለማንኛውም ስጦታው ምንድነው የሚለው እርግጠኛ እናንተ የሚጓጓችሁ ነው አንዴ እስኪ ከካሜራ ጀርባ እንውጣና የሆነ ነገር ብለን እንመጣለን ጠብቁን እና ውድ ፋሚሊዎቼ እኔ በዚህ መልኩ ተውብ ያለሁኝ ላብ ግን አጠይቁ ነው የምላችሁ ልብስ ሁሉ ሊበላሽ ነው ወላሂ አልቻልኩም እና ያው ማሜንም ፏፈሽ አድርገውናል በዚህ መልኩ አረ ወደ መድረክ ካሜራ ዙር ለስኪ ጎብላላው አረጋኝ ሱብሃንአላህ ተገማሸረብን እኮ አረ እኔ ላግል እሱን ቅረጽልኝ እሱን ያዝልኝ ተመልከት ሱብሃንአላህ ገምሻራ ወሎዬ ሾው አንደኛ አንተ አንተ ተመችቷል እና እኔ በቃ እንዴት አየው የመጀመሪያ ጊዜ ነው በነገራችን ላይ የዛ አይነት ልብስ ኑሮኛ ያቀም ለማስታወቂያ ብቻ ነው ለብሼ የማውቀው ማለት ነው ለማስታወቂያ ከዚህ በኋላ የራስ ነኝ ማስታወቂያ ተሰራ በኋላ አምጣ የምትባል የለም እንዴት አገኘው ልክስ እንዴት ነው አመራረጤ እንዴት አየው እንዴት የሚገርም ነው እውነት ለመናገር ፋሚሊዎቻችን የሚገርም ነው ወላሂ ላዚም እኔ ራያ እኔም ራሴ ገዝቼ አላውቅም ጓደኞቼ ሲለብሱ እኔ የሚያምርብኝ ሁሉ አይመስለኝም ነበር አረ ያምርባል ግን ማሻአላህ አንስቼዋለሁ ምናምን ነገር ይኸው ዝጋች እስቲ አላህ እኔ ቀጭን ሰው ላይ እና እውነት ለመናገር ማለት ነው የሚገርም ስጦታ ነው ያልጠበቅኩት ነው ማለት ያው እንግዲህ ብዙ ጊዜ ከኢትዮጵያ ያው ሽሮ በርበሬዋን ቆሎዋን ምናምን ነው እንጂ
እንዲህ አይነት ስጦታ ያው አልጠበቅኩም ነበረ። በጣም ነው የማመሰግነው። ከዚህ በኋላ እንግዲህ ብሮ ለማስተዋወቅ ሰርታ በቃ መገማሸት ትችላለህ። በቃ አራካት። በነገራችን ላይ ይሄ ቦታ ደስ ይላል። አንተ ዱባይ የመጀመሪያ ጊዜ እዚህ ስመጣ ነው። ያው ብዙ አልቆየሁም እኔ ስለ ዱባይ ማውራት አልችልም። እኔ አሁን እየተመቸች ነው ዱባይ። አልሄድም ወደ ሀገሬ ልመለስ ነበር። በነገራችን ላይ ዱባይ ሁለት ገጽታ አላት። አንደኛ የምትፎክትባት አለች፣ የምትዝናናባት አለች። የምትዝናናበት ገጽታዋ ዓለምን ታንቀጠቅጣለች። የምትፎክትባት ገጽታዋም ደግሞ እንደዚሁ ዲባቅ ትመታለች። ገባህ? ይዤ የመጣሁት ከነጫማ ነው። ዝቅ አድርግ ካሜራማን፣ ይሄን ጉዲው ተመልከት እንዴ አለ እስከዚህ ነውና ፋፈሻለው። ለማንኛውም ማሜ ስጦታውን ስለወደድከው እኔ በጣም ደስ ብሎኛል። በጣም ነው አልቻልኩም። ላብ እንግዲህ ወላሂ ላብ ተመልከት አንተ አዴም አንተ የለም ትሻላለህ። እኔ ምንድነው እንደሚያደርገኝ በሸቃ በጣም እንትን ብለሃል አንተ የሌለ። ቆይ አልቻልኩም እኔ ነው የምላችሁ። እና ለማንኛውም ያው ከዚህ በኋላ አንዳንድ ነገሮችን አብረን እንሰራለን ኢንሻአላህ። ሙቀትም ስለሆነ ለዛ ነው። ሌላ የምትለው ነገር ካለ በላችሁ። በነገራችን ላይ የአብዲ ፋሚሊዎች ማለት ነው። አብዲ እንግዲህ እንደምታውቁት አዲስ ነው ወደ ኢሚሬት የመጣው ማለት ነው። አንደኛ ነገር በስራ ማበረታቱት፣ ሁለተኛ ነገር እንደገና ደግሞ ዩቲዩብም ደግሞ አንቀሳቅሱለት። ምክንያቱም ዩቲዩብ ትንሽም ቢሆን መክፈሉ አይቀርም። ሰነፍ ስለሆነ ነው። ሁለተኛ እንደገና ደግሞ ያው አንዳንድ ነገር በምንሰራበት ሰዓት ያው ሀሳብ አስተያየታችሁን እንቀበላለን። አንዳንድ ሰዎች ደግሞ ያው ወጣ ያለ የኢጎ የሚመስል አይነት አስተያየት ያላችሁ እናንተም በደህና መልኩ እንድታውስ እንላለን። ከዛ በተረፈ ግን ያው ለማንኛውም አንዳንድ ስራዎችን በዚህ መስራት አስቤያለሁ። ማሜ ጋር ሆነን የተለያዩ ስራዎችን የምንሰራ ይሆናል ኢንሻአላህ። በዚሁ ቻናል አሳውቃችኋለሁ። ስራ ያላችሁም እንድታሰሩን ያው ይሄን ይመስላል። እንግዲህ ከፕራንኩ በኋላ ነው እኔ በፕራንክ ተቀበልኩት። እሱ በስጦታ አፉ በልሽው። አሁን እንደውም ይሄን ስጦታ እንትን ያልኩት በዛ ደብሮኝ አልሰጥም ብዬ ፌስታል የምር። በነገራችን ላይ እሱም ቀን እየጠበቀልኝ ነው። በምን እኔ አላረግም አብሽር። ኧረ ልመን እኔ ደግመሃለሁ። እንግዲያማ አንተ በበሽታ እኮ የመጣህ። ለማንኛውም ፋሚሊዎቻችን እንግዲህ በጣም ደስ ብሎኛል ወላሂ። የባህላችን ነው፣ ወሎየነታችን መገለጫ ነው። በጣም የምንወደው ልብስ ነው። እኔ ሸጣለ እንዳንተ እንደዚህ ነገር አረ አንድ ጊዜ አስታውቂያለሁ ለሰው ማለት ነው። የሚሸጣለ ዱባይ ውስጥ ሞልቶ አብዲም ያስመጣል። በነገራችን ላይ እንደ አይነት ከፈልጋ ታስመጣለች። አረ እናስመጣለን ከፈልጋ። ሶ ፋሚሊዎቻችን እንግዲህ ይሄን ይመስላል ማለት ነው። በጣም ነው የማመሰግነው አብዲ። ቴንክ ዩ ሹክራን። ይስማማህ ዱባይ ይስማማህ፣ መለወጫ ያድርግልህ። ውለድ፣ አግባ፣ ክበድ። በቃ እንደው በቃ ጥሪትህን እንደው ባጭር ጊዜ ይዘህ ሀገርህ ላይ ፈንተሽሩ እንዳለው በቃ ፍልስስስ የምታደርግህ። አመሰግናለሁ። ቢስሚላህ አረ ቆይ እና